$5 የሰውን ህይወት ሙሉ በሙሉ ይቀይራል ብላችሁ ታስባላችሁ? ለብዙዎቻችሁ $5 ተራ ገንዘብ ልትሆን ትችላለች። ለዚች አስተናጋጅ ግን የቢሊዮን ዶላር ግዛት መክፈቻ ቁልፍ ስትሆን፣ ለሽማግሌው ደግሞ ሰባዊነት አሁንም በህይወት መኖሩን ያረጋገጠች ብቸኛ ምስክር ነበረች። ለመሆኑ የሚስጥራዊ ቢሊዮነር ለምን ራሱን ደብቆ ወደ ጎዳና ወጣ? ምስኪኑ አስተናጋጅስ የራሷ ኑሮ ከብዷት ሳለ ለማታውቀው ሽማግሌ ያሳየችው ርህራሄ ህይወቷን የቀየረ ታምር ይዞላት ይመጣ ይሆን? ወይስ አደገኛ የሀብት ጦርነት ውስጥ ይከታታል? ዛሬ ስግብግብነትና ሰባዊነት ሲፋጠጡ የሚያሳይ ድንቅ ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስኪ ይሄንን አስደናቂ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። አሁን ወደ ታሪካችን እንመለስ። ማንም ጮክ ብሎ ያልተናገረው ፈተና ይመስላል። የተጨማደደች $5 ወረቀት በጠረጴዛው ላይ ተንሸራታ ከፊቷ ቆመች። ጥቁር አሜሪካዊት አስተናጋጅ የሆነችው ማያ ባንክስ ሌላ አድካሚ ድርብ ፈረቃ ልታጠናቅቅ በተቃረበችበት ወቅት ነበር። ዝናቡ ባዶ በሚያክለው የምግብ ቤቱ መስኮቶች ላይ ይደበድባል። ማያ በቁጥር 6 መቀመጫ ላይ ብቻውን የተቀመጠውን ሰው ቁልቁል ተመለከተች። የረጠበ ሱፍ ሽታን ይሸት ነበር። የተሰበረ የቡና ኩባያ የያዙ እጆቹም ይንቀጠቀጣሉ። ለሌላው ሰው ሁሉ እርሱ ዘግይቶ የገባና ጥቂት ነገር የጠየቀ ሌላ ቤት አልባ ሽማግሌ ነበር። ነገር ግን በአይኖች ውስጥ ያለው የሆነ ነገር ማያን እንድትገታ አደረጋት። የምግብ ቤቱ ስራ አስኪያጅ ቀደም ብሎ ሊያወጣው ሞክሮ ነበር። ማያ ሳታስበው በመሃል ገብታ በራሷ ሂሳብ ሾርባ፣ ዳቦና ማሞቂያው አጠገብ መቀመጫን ሰጠችው። ያ በሳህኑ ላይ አጎንብሶ የነበረው ሰው በእውነቱ አርተር ሆሊዮ የተባለ ከቦርድ ክፍሎችና ከውርስ ጠበቆች ባሻገር ሰባዊነት አሁንም መኖሩን ለማረጋገጥ ራሱን እንደ ለማኝ ደብቆ የሚፈልግ ብቸኛ ቢሊዮነር መሆኑን አላወቀችም። አርተር መብላቱን ሲጨርስ በቀስታ ተነስቶ አንዲት $5 ኖት ጠረጴዛው ላይ ትቶ ወጣ። ለማያ $5 ማለት የአውቶቡስ ታሪፍ ማለት ነው። የቤት ኪራይ አካል ማለት ነው። ለትንሽ ልጇ መድኃኒት ማለት ነው። እሷ ገንዘቡን አንስታ በቀስታ ወደ እጇ መዳፍ ስትመለከት ክፍሉ ትንፋሹን ይዋጣ ይመስል ነበር። ይህንን ልቀበል አልችልም አለችው በቀስታ። በእኔ እይታ እንግዶች ለደግነት አይከፍሉም። ያቺ አረፍተ ነገር አርተርን ካጋጠሙት ከማንኛውም የንግድ ኪሳራዎች በላይ ጠንክራ አረፈችበት። እድሜ ልኩን በስግብግብነት ተስቦ አሳልፏል። በተለይም የእርሱን ሀብት ልክ እንደ ጥንባንሳ እየተጣበቁ ካሉት ልጆቹ ከጁሊያንና ከሊዲያ እንዲህ አይነቱን ነገር አይቶ አያውቅም። በዚያ በዝናብ በረጠበውና ደረጃ በሌለው አሮጌ ምግብ ቤት ውስጥ አርተር ገንዘብ ሊገዛው የማይችለውን በነፃ የተሰጠ ክብር አገኘ። በዚያ ቅስፈት በመካከላቸው በነበረችው $5 ብቻ የቢሊዮን ዶላር ግዛት እጣ ፋንታ ለዘላለም ተቀየረ። አርተር ሆሎይ የ$5 ወረቀቱን በመዳፉ እንደያዘ ወደ ዝናቡ ሲመለስ በውስጡ ያለው የሆነ ነገር ቀድሞውኑ ተሰብሮ ነበር። ለብዙ አስርት ዓመታት አርተር ከመስታወት ግንቦችና ከግል ጀቶች ጫፍ ሆኖ ገዝቷል። በቦርድ ክፍሎች ውስጥ ይፈራል፣ ያለ ጥያቄም ይታዘዙታል። ግዛቱ ቢሊዮኖችን የሚያወጣ ቢሆንም የእርሱ ዓለም ግን በሚያሳምም ሁኔታ እየጠበበ መጥቶ ነበር። ከአንድ ሳምንት በፊት ብቻ ጥንቁቅ አይኖችና የተረጋጋ ድምጽ ያለው ሐኪም እውነቱን ነግሮታል። ምንም አይነት ሀብት ከደረጃ 4 ካንሰር ሊደራደር አልቻለም። ዓመታት ሳይሆኑ ወራት፣ ሰዓቱ ከእንግዲህ ግምታዊ አልነበረም። አርተር ለልጆቹ ሲነግራቸው የእነርሱ ምላሽ ለረጅም ጊዜ የጠረጠረውን ግን ለመጋፈጥ ያልፈለገውን እውነት አረጋገጠለት። ጁሊያን ወዲያውኑ ስለ ተቆጣጣሪ አክሲዮኖች ጠየቀ። ሊዲያ ደግሞ የውርስ ገንዘቦቹ የተጠበቁ ስለመሆናቸው ማረጋገጫ ፈለገች። ምን ያህል ጊዜ እንደቀረው የጠየቀው ሰው አልነበረም። ምን እንደሚሰማውም ማንም አልጠየቀም። በዚያ ቅስፈት አርተር የእርሱ ውርስ በፍቅር ሳይሆን በስግብግብነት እንደሚበላ በሚያስደነግጥ ግልጽነት ተረዳ። የዚያች ሌሊት እንቅልፍ አልተኛም ነበር። ይልቁኑ አደገኛ፣ ቀላልና የመጨረሻ የሆነ ሐሳብ መጣለት። ደሙን ማመን ካልቻለ ምናልባት ስብዕናን ማመን ይችላል። አርተር ዓለም አቅም የሌላቸውን በምትፈትንበት መንገድ ዓለምን ለመፈተን ወሰነ። ደረጃውን አወለቀ። ሰውነቱን በቀላል ጨርቅ ጠቀለለ እና ስሙ ምንም ትርጉም ወደ ሌለባቸው ቦታዎች ገባ። ውጤቱ አሰቃቂ ነበር። የቅንጦት ሆቴሎች የአይን ግንኙነት እንኳን ሳያደርጉ አባረሩት። ምርጥ ምግብ ቤቶች ተላላፊ በሽታ እንዳለበት ሰው አስወጡት። ደንበኞቹ እንዳላዩ ሆኖ ሲያልፉ የጥበቃ ሰራተኞች ወደ ዝናብ ገፉት። በገንዘብ በተገነባ እያንዳንዱ የተወለወለ ቦታ ውስጥ ክብር ለመግቢያ መክፈል በማይችልበት ቅስፈት ሰባዊነት ይጠፋል።
በአምስተኛው ውድቅ መደረግ ላይ አርተር ወደ ተስፋ መቁረጥ የተቃረበ ነገር ተሰማው። ይህም ስለተደረገበት አያያዝ ሳይሆን ድርጊቱ ወጥ ሊገመት የሚችልና ቀዝቃዛ ስለነበረ ነው። ከዚያም ያ ምግብ ቤት መጣ። በዚያ በሚርገበገብና በቅባት በቆሸሸ ክፍል ውስጥ ማንም ማንነቱን አያውቅም። ሆኖም ግን ማያ ባንክስ አየችው። ምን ሊሰጣት እንደሚችል አልጠየቀችም። በጠረኑ ወይም በልብሱ አልተጸየፈችውም። ለጭብጨባ ብላ ደግነትን አላሳየችውም። እሷ በቀላሉ በዝምታ በተፈጥሯና በራሷ ወጪ ያደረገችው። አርተር እንግዶች ለደግነት አይከፍሉም የሚሉትን ቃላቶቿን ሲያወጣና ሲያወርድ እርሱ ከሰጣቸው ንግግሮች ሁሉ በላይ በጆሮ አስተጋቡበት። ማያ ምንም አልነበራትም። ሆኖም ግን ያለምንም ማመንታት ክብር ሰጥተዋለች። ይህም ለሷ ስለሚጠቅማት ሳይሆን ትክክል ስለነበረ ነው። አሽከርካሪው በዝምታ በሚጠብቅበት ጎዳና ላይ ቆሞ አርተር ጀርባውን አቃና። ፈተናው አሁን አብቅቷል። በዘሩ ውስጥ አንድም ወራሽ አላገኝም። ማንም በማያይበት ጊዜ የማታውቀውን ሰው እንደ ሰው ባስተናገደች ሴት ውስጥ አገኘው። ይህ ግንዛቤም በቅርቡ የእርሱን ግዛት ከሞቱ በላይ በኃይል ያናውጠዋል። አርተር ሆልዌይ ከእንግዲህ ሊክደው የማይችለው እውነት ይህ ነበር። ለእርሱ በጣም ቅርብ የሆኑት ሰዎች በፍጹም ቅርቡ አልነበሩም። ለዓመታት እንደ ምኞት ቆጥሮ ይቅር ይላቸው ነበር። ጁሊያን እና ሊዲያ ብልህ የሆኑት ዓለሙ ብልህ ስለሆነ ነው። ጨካኝ የሆኑትም ስኬት ስለሚጠይቅ ነው ብሎ ራሱን ያሳምነው ነበር። ለቀዝቃዛ ብቃታቸው ሽልማት ሰጥቷል። ለቅንጦታቸው ገንዘብ አፍስሷል። ውድቀታቸውን በገንዘብ ዘግቷል። እንዲህ በማድረግም በሚገባ ሰልጥኗቸዋል። ነገር ግን እንደ ሰው አይደለም። አሁን መጨረሻውን ሲጋፈጥ ቅዠቱ ሁሉ ፈረሰ። አርተር ሌሊት በንቃት ሲተኛ የሚያሳድደው የሞት ፍርሃት አልነበረም። የገነባው ሁሉ ምንም ነገር ባልገነቡ ሰዎች ዘንድ እንደ ማገዶ እንደሚሆን ያለው እርግጠኝነት ነበር። ልጆቹ የህይወት ዘመን ስራውን አላዩም። እነርሱ ያዩት እንደ መጠቀሚያ፣ እንደ መቆጣጠሪያና እንደ መብት ነበር። በህመሙ ጊዜ እንኳን የመጨረሻውን ቁጥር እንደሚጠብቁ አካውንታንቶች በሂሳብ መዝገቡ ላይ ያንዣብቡ ነበር። አርተር መራራና ነፃ የሚያወጣ ነገርን በአንዴ ተረዳ። ውርስ የሚወረስ ሳይሆን የሚገኝ ነው። ማያ ባንክስ ልጆቹ የሌላቸውን ነገር አግኝታለች። ስሙን እንኳን አታውቀውም። ሀብቱን አታውቅም። ተመልሶ እንደሚመጣም አታውቅም። ሆኖም ከገንዘብ በላይ ዋጋ ባስከፈላት ክብር አስተናገደችው። ይህም የራሷን ዋስትና አስከፍሏታል። እሷ ራሷ ሁሉንም ነገር ለማጣት አፋፍ ላይ ቆማ ሰጠችው። እንዲህ አይነቱ ስብዕና በንግድ ትምህርት ቤት ውስጥ ሊሰጥ ወይም በውርስ ፈንድ ሊገዛ አይችልም። የከተማው መብራቶች በመኪናው ጥቁር መስኮቶች በኩል ብልጭ ብለው ሲያልፉ አርተር ያልተለመደ ግልጽነት ተሰማው። ከብዙ አስርት ዓመታት በኋላ ለመጀመሪያ ጊዜ አደጋውን አላሰላም። ንብረት አልተጠቀመም ነበር። ትርጉሙን እየመረጠ ነበር። ስለ ማያ የደከሙ አይኖች፣ ስለ መረጋጋቷ፣ ስለ ድምጿ፣ ስለ ልጇ የምታወራበትን መንገድ አሰበ። በመራራነት ሳይሆን በዝምታ ተስፋ ነበር። የሚጠበቅ ስለሆነ ሳይሆን ሰው ስለሆነች ብቻ ለማታውቀው ሰው ምቾት እንዴት በተፈጥሮ ኃላፊነት እንደወሰደች አሰበ። ግዛቱ ሊኖረው የሚገባው እንደዚህ ያለ ሰው ነበር። ሊበዘብዘው የሚችል ሳይሆን ሌሎችን በእርሱ የሚጠብቅ ሰው። አርተር ምን እንደሚከተል ያውቃል። ቁጣ፣ ክስ፣ የህዝብ ውርደት፣ የእብዶች ክስ። ልጆቹ ጨካኝ ይሉታል። መገናኛ ብዙሃን ግድ የለሽ ይሉታል። ጠበቆች ስለ መዘዙ ያስጠነቅቁታል። ነገር ግን ይሄ ሁሉ ግድ አልሰጠውም። ምክንያቱም በዝናብ በረጠበው ምግብ ቤት ውስጥ ከስልጣንና ከማንነት ተገፎ አርተር በመጨረሻም እውነቱን አይቷል። ለተሳሳቱ እጆቹ የተወው ሀብት እርግማን ነው። በትክክለኛ ልብ ውስጥ የተቀመጠ ሀብት ደግሞ ሁለተኛ እድል ነው። በህመም ከተያዘበት ጊዜ ጀምሮ ለመጀመሪያ ጊዜ አርተር ሆልዌይ ሰላም ተሰማው። ይህም ሊሞት ስለሆነ ሳይሆን በመጨረሻም ከኋላው በሚተወው ነገር ለመቀጠል የሚገባው ማን እንደሆነ ስላወቀ ነው። አርተር ሆልዌይ ውሳኔውን በቀላሉ አልወሰነም። ነገር ግን አንዴ ከወሰነ በኋላ እንደ እውነት ክብደት በውስጡ ሰፈረ። በማርማር ወለሎችና ገንዘብ በገዛው ነገር ባላረከሰው ዝምታ በተከበበው ቤት ውስጥ ሆኖ አርተር ያችን ሌሊት ደጋግሞ አሰባት። ማያ ባንክስ በብርቱ የፍሎረሰንት መብራቶች ስር ቆማ ድካሟ በሰውነቷ ላይ እየታየ ነበር። ስለ ልጇ የምታወራበት መንገድ ርህራሄን ሳትለምን፣ እርዳታን ሳትጠይቅ እውነታውን ብቻ እየተናገረችና አሁንም ደግነትን እየመረጠች ነበር። ክትትል እየተደረገባት መሆኑን ምንም አላወቀችም። በጣም አስፈላጊው ነገር ደግሞ ያ ነበር። ጎህ ሳይቀድ ጠበቃውን ጠራ። ሰውየው የህግ ማስታወሻዎችን ይዞና አውሎ ንፋሱን ቀድሞ እንደተረዳ በጥንቃቄ በታጀቡ አይኖች ወደ ውስጥ ገባ። አርተር ስሙን ጠራው። ስለዚህ ነገር ግን እርግጠኛ ነህ? አርተር አላመነታም። በህይወቴ ከማንኛውም ነገር በላይ
እንደዚህ እርግጠኛ ሆኜ አላውቅም። ዝርዝሩን በቀስታ ተመለከቱት። የውርስ መዋቅሮች፣ ጥንቃቄዎች፣ ማያን ከሚመጣው ነገር ለመጠበቅ የተነደፉ ነገሮች በሙሉ ተካተዋል። ምክንያቱም አርተር የዋህ አልነበረም። ልጆቹ ይህንን በዝምታ እንደማይቀበሉት ያውቅ ነበር። ጁሊያን ያስፈራራል። ሊዲያም ብዙ ነገሮችን ታደርጋለች። ማያን የገንዘብ አዳኝ ይሏታል። አታላይ ብለው ይከሷታል። ታሪኳን ወደ ዜናና ወደ ፍርድ ቤት ይወስዱታል። ለዚህ ነው አርተር ሚስጥራዊነቱን እንዲጠበቅ ያዘዘው። ማያ አታውቅም፣ ገና አሁን አታውቅም። ሀብቱ እስከ ሞቱ ድረስ ተጠቃሚው ሳይታወቅ ይታሸጋል። ጥንባንሳዎቹ እንዳሸነፉ ይቆጠራሉ። ራሳቸውን ሙሉ በሙሉ ያጋልጣሉ። ብዕሩ በመጨረሻው ገጽ ላይ ሲያርፍ አርተር ከጥርጣሬ ሳይሆን ከማሰብ የተነሳ ቆም አለ። ማያ በድንገት ስልጣን ቢኖራት ምን እንደምታደርግ አሰበ። ልትገዛ ስለምትችለው ቅንጦት ሳይሆን ስለምታስመልሰው ክብር። ልጇ ዳግመኛ መድኃኒት ወይም ከቤት የማስወጣት ማስታወቂያ ስትቆጥር አልታየው አለ። ሰራተኞች እንደ ቁጥር ሳይሆን እንደ ሰው ሲታዩ ታየው። ከበታች ያሉትን የማይቀጠቅጥ ግዛት ታየው። ያቺ አስተናጋጅ አርተር በቀስታ ተናገረ። እኔ ከተቀመጥኩባቸው የቦርድ ክፍሎች ሁሉ ታማኝነትና ደግነት አላት። ብዕሩ ወረቀቱን ነካው። በዚያ ቅስፈት አርተር ሆልዌይ አከራካሪ የሆነን ነገር አደረገ። በደም ፋንታ ስብዕናን መረጠ። ከውርስ ይልቅ ሰብአዊነትን ወደደ። እናም በህመሙ ከተያዘበት ጊዜ ጀምሮ ለመጀመሪያ ጊዜ ፍርሃቱ ለቀቀው። ምክንያቱም ሞት ከእንግዲህ እንደ ማብቂያ አልተሰማውም፣ እንደ ማስተካከያ እንጂ። በከተማው ማዶ ማያ ባንክስ ያደረገችው የጨዋነት ተግባር የአንድን ግዛት የወደፊት ዕጣ ፋንታ እንደገና እንደጻፈው ሳታውቅ የምግብ ቤቱን ጠረጴዛ ታብስ ነበር። ስለ ኪራይ፣ ስለ ልጇ ትምህርት ቤት፣ ስለ ነገው ቲፕ ይበቃ እንደሆነ ትጨነቃለች። ያለምንም ምስክር በነፃ የሰጠችው ደግነት ምንም አይነት ገንዘብ ሊያልፈው የማይችለውን መስመር ማለፉን ገና አላወቀችም ነበር። እናም በቅርቡ ዓለም ዝግጁ ብትሆንም ባትሆንም ያ ደግነት $5 በላይ በሆኑ መንገዶች ይፈተናል። ግጭቱ ልክ አርተር ሆልዌይ እንደገመተው ፈጣን፣ ጨካኝና በሐር ልብስ የተሸፈነ ሆኖ መጣ። ኑዛዜውን በአዲስ መልክ ከጻፉ ከጥቂት ቀናት በኋላ በቤት ውስጥ ያለው ድባብ ተቀየረ። የስልክ ጥሪዎች ምላሽ አጡ። ግብዣዎች በድንገት ጠፉ። ጁሊያን በሚያወሩበት ጊዜ ሁሉ ድምፁ ስለታምና የንግድ ብቻ እየሆነ እንደሚያስብ መምሰሉን ሙሉ በሙሉ አቆመ። ሊዲያ በቅዝቃዜና በንዴት መካከል እየተመላለሰች ስለ ሐኪሙ መድኃኒቶችና ስለ አይምሮ ግልጽነት አርተርን ትጠይቀው ነበር። ሰዎች ስላንተ መጨነቅ ጀምረዋል አለችው። አንድ ከሰዓት በኋላ ፈገግቷ ከልብ ለመሆን በጣም የጠበበ ነበር። እንደ ቤት አልባ ሰው ለብሰ በከተማ ውስጥ መዞር ለቦርዱ የሚያረጋጋ ነገር አይደለም። አርተር ከጭንቀቱ በስተጀርባ ያለውን ዛቻውን ሰማ። ብዙም ሳይቆይ ጫናው በረታበት። ጠበቆች ጥንቃቄ የተሞላበትን ቃላት መጠቀም ጀመሩ። አማካሪዎች እንደገና እንዲመረምር ሐሳብ አቀረቡለት። የስነ አእምሮ ሐኪም ታዘዘ። ከዚያም የግድ እንዲሆን ተደረገ። እንደ እንክብካቤ ቀረበ እንጂ አርተር ግን ምን እንደሆነ በደንብ አውቆት ነበር። ጊዜው ሳይረፍድ የሱን ብቃት በማሳነስ ስልጣን የመንጠቅ ሙከራ ነበር። እርሱ ቀድሞውኑ 3 እርምጃ ወደፊት እንደሄደ አላወቁም ነበር። ዘግይቶ በአንድ ሌሊት ዝናብ በፔንታውስ መስኮቶች ላይ መስመር ሲሰራ አርተር ከጠበቃው ጋር ተቀመጠ። ሰነዶቹ በመካከላቸው እንደ ጦር ሜዳ ካርታ ተዘርግተው ነበር። ለሷ ይመጣሉ አለ ጠበቃው በቀስታ። ኑዛዜውን መሻር ካልቻሉ ተጠቃሚዋን ያጠለሻሉ። አርተር አንገቱን ነቀነቀ። ለዚህ እኮ ነው የውርሱ ሰነድ የታሸገው። ለዚህ ነው ገና የማታውቀው። ወደ ኋላ ተደግፎ በመሐረብ ላይ አጥብቆ ሳለ። ከዚያም ራሱን አረጋጋ። ልጆቼ ስልጣኔን ይረዳሉ፣ መቆጠብን ግን አይረዱም። ራሳቸውን ይገልጣሉ። እናም ገለጡ። የግል መርማሪዎች ተቀጠሩ። የሌለ ጉድ ተፈለገ። ወሬዎች ተጀመሩ። አስተናጋጅ፣ አላስፈላጊ ተጽዕኖ፣ ማታለል፣ ሁሉም በጥንቃቄ የተተከሉ ነበሩ። ሁሉም ለጦርነት መሬቱን ለማዘጋጀት የተነደፉ ነበሩ። ይህ በእንዲህ እንዳለ ማያ ባንክስ በስሟ ዙሪያ ስለሚከማቸው ማዕበል ሳታውቅ ህይወቷን ዝም ብላ ትኖር ነበር። እንደ ሁልጊዜው በጸጥታና በቁርጠኝነት ጠረጴዛዎችን ታብሳለች፣ ጉርሻዎችን ትቆጥራለች፣ ልጇን ወደ ትምህርት ቤት ትወስዳለች። ደግነቱ አንዳንዴም ደግነት አሳይተው በማያውቁ ሰዎች በህግ ቢሮዎችና በግል የምግብ ቤት ክፍሎች ውስጥ እየተወራ እንደሆነ ምንም አላወቀችም። አርተር ሁሉንም ነገር በግልጽ ይመለከት ነበር። ከቀላሉ ይልቅ ትክክለኛውን የመምረጥ ዋጋ ይህ ነበር። አንድ ምሽት ጁሊያን ከስብሰባ በንዴት ከወጣ በኋላና ሊዲያ ይህንን ለህዝብ ይፋ እንደምታደርግ ካስፈራራች በኋላ አርተር ለአመታት ይዞት የነበረውን ቃል
በመጨረሻም ተናገረ። የገነባሁት ነገር አይገባችሁም አለ በእርጋታ። በፍጹም አይገባችሁም። የተከተለው ዝምታ የኤሌክትሪክ ንዝረት ያህል ነበር። በቁጣ ወጡ። አርተር ብቻውን ቀረ። ነገር ግን ለመጀመሪያ ጊዜ አልተከፋም። ምክንያቱም ጉልበቱ ቢጠፋም ቁርጠኝነቱ ግን ከእርሱ ጋር ነበር። መስመሩን አሁን አስምሯል። እናም ዓለሙ ምንም ያህል በኃይል ቢገፋውም ይህ የማይናወጥ መሆኑን ያውቅ ነበር። ደግነት ስልጣንን ተገዳደረ፣ ስልጣንም ፈራ። ጊዜው ደርሷል። በነጎድጓድ ሳይሆን በክፍል ውስጥ እያንዳንዱን ትንፋሽ በሚጫን ከባድ ዝምታ። የኑዛዜ ንባቡ የተካሄደው በአርተር ሆሎዌይ የግል ቤተ መጻሕፍት ውስጥ ነበር። ግድግዳዎቹ በቤተሰብ ውስጥ ማንም ያላነበባቸው መጻሕፍት ተደርድሮባቸዋል። የፀሐይ ብርሃን እንደ መጨረሻ ምስክር በረዣዥም መስኮቶች በኩል ይገባ ነበር። ጁሊያን መንጋጋውን አጥብቆ ተቀመጠ። ሊዲያ በቁጣ የእግር ጫማዎቿን እያጮኸች ተመላለሰች። አያዝኑም ነበር፣ ለመቀበል ይጠብቁ ነበር። የአርተር ጠበቃ ጉሮሮውን አጽድቶ ጀመረ። መጀመሪያ ላይ ቃላቶቹ ምንም ጉዳት የሌላቸው መደበኛ ነገሮች ነበሩ። ምስጋናዎች፣ ትንንሽ የግል ዕቃዎች ነበሩ። ጁሊያን ዘና ብሎ ከእህቱ ጋር ፈጣን እይታ ተለዋወጠ። ይህ በትክክል እንደተጠበቀው እየሄደ ነበር። ከዚያም ሁሉም ነገር ተቀየረ። ለልጄ ጁሊያን፣ ጠበቃው በእርጋታ አነበበ። የኩፍሊንግ ስብስቤን እተወዋለሁ። ምንም አይነት ተቆጣጣሪ ድርሻ፣ ምንም አይነት ጥሬ ገንዘብ እና በስተርሊንግ ሆልዲንግ ውስጥ ምንም አይነት ስልጣን አልተውለትም። ጁሊያን በአንድ ጊዜ ሳቀ። ስለታምና የማያምን ሳቅ ነበር። ይህ ቀልድ መሆን አለበት። ጠበቃው ቀና ብሎ አላየም። ለልጄ ሊዲያ፣ ቀጠለ፣ የእናቷን ምስል እተዋለሁ። ይህም እንድትለማመድ ያልተማረችውን ርህራሄ እንደሚያስታውሳት ተስፋ አደርጋለሁ። ምንም አይነት ድርሻ፣ ጥሬ ገንዘብና ስልጣን አልተውላትም። የሊዲያ ፊት ቀለሙ ጠፋ። ይህ እብደት ነው ብላ አንሾካሾከች። ታሞ ነበር። ይህ ኑዛዜ ህጋዊ ሊሆን አይችልም። ጠበቃው ገጹን ገለበጠው። የቀረው ንብረቴ፣ የኩባንያዬ ንብረቶችና ሀብቶች በሙሉ ለአንድ ተጠቃሚ ተሰጥተዋል። ወንድምና እህት ወደፊት አጎነበሱ። ለማን ሲል ጁሊያን ጠየቀ። ጠበቃው ስሙን ሲናገር ክፍሉ የጠበበ መሰለ። ማያ ባንክስ። ዝምታው ተሰበረ። አስተናጋጅ? ሊዲያ ጮኸች። ሁሉንም ነገር ለአንዲት አስተናጋጅ ሰጠ እያልከን ነው? አዎን፣ ጠበቃው በእርጋታ መለሰ። ከአሁን ሰዓት ጀምሮ ተግባራዊ ይሆናል። ዛቻዎች፣ ክሶች፣ የፍርድ ቤት ቃል ኪዳኖች። ነገር ግን እነዚህ ሁሉ ምንም አቅም አልነበራቸውም። አርተር እያንዳንዱን እንቅስቃሴ ቀድሞ አይቷል። እያንዳንዱን በር ዘግቷል። እያንዳንዱን ስንጥቅ አሽጓል። ኑዛዜው የማይበገር ነበር። እውነቱ ሊካድ የማይቻል ነበር። ማይሎች ርቆ በሚገኝ ምግብ ቤት ውስጥ ማያ ባንክስ ህይወቷ ወደ ቀድሞና ወደ አዲሱ መከፈሉን ሳታውቅ ሳህኖችን ትሰበስብ ነበር። አሁንም ስለ ቤት ኪራይ ትጨነቅ ነበር። አሁንም ቲፕ ትቆጥር ነበር። የነገውን ፈረቃ ታቅድ ነበር። ጥቁር መኪና በመጨረሻም ከምግብ ቤቱ ውጪ ሲቆም እና ውድ የለበሰ ሰው በስሟ ሲጠራት ማያ የተሰማት ፍርሃት ብቻ ነበር። ደስታ ወይም ተስፋ አልነበረም። በፍጹም ያልተቀበለችው $5 ገንዘብ ግዛት ሆኖ እንደተመለሰላት አላወቀችም ነበር። እና በዚያ ቅስፈት ደግነት ከስልጣን ጋር ሲጋጭ ዓለሙ ዘንበል አለ። ይህም ለሚመለከተው ሁሉ አንዳንድ ጊዜ ታላላቅ ለውጦች የሚመጡት ከፍላጎት ወይም ከኃይል ሳይሆን የማያውቁትን ሰው እንደ ሰው በማክበርና በመያዝ ጸጥታ የሰፈነበት ምርጫ መሆኑን አስታወሰ። ማያ ባንክስ በዚያ ምሽት ከምግብ ቤቱ ስትወጣ ሀብታም እንደሆነች አልተሰማትም። የፈራች መስላ ነበር። ጥቁሩ መኪና በመንገዱ ዳር በዝምታ ይጠብቃት ነበር። ዝናቡም ዓለሙ ራሱ ትንፋሹን እንደያዘ በመንገዱ ላይ ይረጭ ነበር። ጠበቃው በመጨረሻም አርተር ሆሎዌይ ማን እንደነበረና ምን እንደተወላት ሲያስረዳት የማያ ጉልበቶች ሊዝሉ ምንም አልቀራቸውም። ግዛት፣ ቢሊዮኖች፣ በፍጹም ያልጠበቀችውና ያላሰበችው ስልጣን። የመጀመሪያ ሐሳቧ ደስታ አልነበረም። ልጇ ነበረች። ደህንነት፣ ኃላፊነት። የአርተር ልጆች ክህደት ብለው ጮሁ። መገናኛ ብዙሃን ቅሌት ነው አሉ። የቦርድ ክፍሎች ተንቀጠቀጡ። ማያ ግን በጭራሽ አልጮኸችም። የልጇን እጅ ይዛ ዝም ብላ ቆመች። ከደረጃ በላይ ሾርባ የሚያስፈልገውን ቀዝቃዛውን ሰው አስታወሰች። አርተር ያየውን ያኔ ተረዳች። ሀብት ስብዕናን አይገልጽም፣ ይፈትነዋል። እናም ደግነት በነፃ ሲሰጥ ከስልጣን በላይ የመኖር መንገድ አለው። ማያ ዓለም ከ1 ቢሊዮነር የምትጠብቀውን አልሆነችም። ዓለም እምብዛም የማታየውን አይነት ሰው ሆነች። ከየት እንደመጣች የምታስታውስ ሰው። ዕዳዎችን በዝምታ ከፈለች። ሰራተኞችን በድፍረት ጠበቀች። ባዶ ህንፃዎችን ወደ መጠለያነት ቀየረቻቸው።
እና በየሳምንቱ ማክሰኞ ምሽት እሷና ልጇ እንደ በፊቱ ልከኛ በሆነ ወጥ ቤት ውስጥ ተቀምጠው ሾርባን ይጋራሉ። አርተር ሆልዌይ ግዛቱ በገንዘብ ተገንብቶ ነበር። ማያ ባንክስ ግን በሰብአዊነት እንደገና ገነባችው። ይህ ታሪክ ጥልቅ የሆነን ነገር ያስተምረናል። ምንም የምታገኘው ነገር በሌለበት ጊዜ ሰዎችን የምትይዝበትን መንገድ ማን እንደሚመለከት አታውቅም። እውነተኛ ስብዕና የሚገለጸው በሽልማት ጊዜ ሳይሆን በምርጫ ጊዜ ነው። ያለምንም ተስፋ የተሰጠ ደግነት በፍጹም አይባክንም። ይልቁኑ ይጓዛል፣ ያስተጋባል፣ የራስን አልፎ የሌሎች ሰዎችን ሕይወት ይጠይቃል። አሁን ከእናንተ መስማት እንፈልጋለን። እናንተ በማያ ቦታ ብትሆኑ ምን ታደርጉ ነበር? $5 ወረቀቱን ትመልሱ ነበር ወይስ ትቀበላላችሁ? ሐሳባችሁን በኮሜንት ላይ አጋሩን። ታሪካችሁ፣ ሐሳባችሁ ሁሉ ዋጋ አለው። ይህ ታሪክ ልባችሁን ከነካው እባካችሁ ላይክ እና ሼር አድርጉት። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ አድርጉ። የምንለቃቸው አዳዲስ ታሪኮች እንዲደርሷችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።